አንድ ነፍሰ ገዳይ ከተማዋን መውጫ መግቢያ ያሳጣታል። በየቤቱ እየገባ ይደፍራል፣ ሲያሻው ደግሞ ይገድላል። የከተማውም ሰው ፈርቶ በየቤቱ ሽጉጥ ገዝቶ ይቀመጣል። ነገር ግን በብዙ የሚቆጠሩ ወንጀሎችን ከሰራ ከ42 ዓመት በኋላ የወንጀለኛ ማንነቱ ይደረስበታል። ነገር ግን ሲደረስበት ማንም ወንጀለኛው ይህ ነው ብሎ ያሰበ የለም ነበር። በ1976 በካርማይክል ካሊፎርኒያ የ15 ዓመቷ ክሪስ የሰላም ኑሮ ከወላጆቿና ከታላቅ እህቷ ጋር ትኖር ነበር። እነ ክሪስ የሚኖሩበት ሰፈር በጣም ሰላማዊ ሰፈር ነው ብላ ነበር የምታስበው። ነገር ግን ከጁን ወር በኋላ እነ ክሪስ አካባቢ ብዙ ወንጀሎች ይፈጸማሉ። ሴቶች ጾታዊ ጥቃት ቤታቸው ድረስ ይፈጸምባቸዋል። በኦክቶበር 5 ከነ ክሪስ ቤት 3 ማይል ራቅ ብሎ ጄን ካርሰን የምትባል እናት ከ3 ዓመት ልጇ ጋር ቤት ነበረች። ባሏ በጠዋት ሥራ ሂዶ ነበር። ሰዓቱም ከጠዋቱ 12 ሰዓት ተኩል ነበር። ይህች እናት ከልጇ ጋር አልጋ ላይ ነበረች። ድንገት የባትሪ ጨረር ታያለች። በዚህ ጊዜ ይህች እናት ባሏ የተመለሰ ነበር የመሰላት። እናም ምን ረስተ ነው አለችው። ነገር ግን ምንም መልስ አልሰጣትም። ከዛም የመኝታ ክፍሉ በር ተከፈተ። አንድ የፊት ጭንብል የለበሰ በእጁም ቢላ የያዘ ሰው ወደ እነሱ ይመጣል። በዚህ ሰዓት ይቺ እናት በድንጋጤ የፈለግከውን ውሰድ ስትል ዝም ካላልሽ እገልሻለሁ አላት። እናም ይቺን እናት እስከነ ልጇ በጫማ ማሰሪያ ያስራቸዋል። አይናቸውንም ይሸፍነዋል። ለሰዓታትም ያስፈራራቸዋል። ፖሊሶች ወደዚህ ቤት በደረሱ ጊዜ ይህ ወንጀለኛ አምልጦ ነበር። በዚህ ጊዜ ከተማዋ በሙሉ በፍራቻ ተናወጠች። ይህም ደፋሪ በየጊዜው በየቤቱ እየገባ ጾታዊ ጥቃቱን ማድረስ ቀጠለ። ዛሬ አንድ ቤት ላይ ወንጀል ቢሰራ በቀጣይ ጎረቤታቸው ላይ ደግሞ ነበር። ፖሊሶችም ምንም ማስረጃ ስላልነበራቸው ይህን ኃይለኛ ወንጀለኛ ለመያዝ ይከብዳቸዋል። ምንም እንኳን የከተማው ሕዝብ ሁሉ ይህን ወንጀለኛ ቢፈራውም፣ ነገር ግን የ15 ዓመቷ ክሪስ ስለዚህ ወንጀለኛ ምንም ነገር አልሰማችም ነበር። በዲሴምበር 18 በ1976 ማለትም ጄን ካርሰን እና ልጇ ላይ ጥቃት ከደረሰ ከ2 ወር በኋላ ክሪስ ቤቷ ብቻዋን ነበረች። ክሪስ ቤቷ ብቻዋን ሆና ፒያኖ እየተጫወተች ነበር። የሆነም ድምፅ ትሰማለች። እናም ድንገት ከኋላዋ አንድ ሰው መጥቶ ቢላ አንገቷ ላይ ያሳርፍባታል። እናም ድምፅ ከወጣሽ እገልሻለሁ ይላታል። ወደ ወላጆቿም መኝታ ክፍል ወስዶ ይደፍራታል። ከደፈራትም በኋላ እስከ ዛሬ ያደርገው እንደነበረው ያስፈራራታል። ለዛሬ ይበቃል፣ ነገር ግን ዳግም እመለሳለሁ ይላታል። ከሰዓታትም በኋላ ክሪስ የታሰረችበትን ስትፈታው ይህ ወንጀለኛ ሂዶ ነበር። ይህ ወንጀለኛ ወንጀሉን መፈጸም ቀጠለ። በየወሩ 2 ወይም 3 ተጠቂዎች በዚህ ሰው ይጠቃሉ። በዚህ ጊዜ የዚህ ከተማ ነዋሪዎች ራሳቸውን የሚጠብቁበትን መሳሪያዎችን መግዛት ጀመሩ። በየቤቱ ሽጉጥ ማስቀመጥ ተጀመረ። ከተማዋም በፍራቻ ተዋጠች። በ1977 ማርች 8 ላይ ማለትም ክሪስ ላይ ጥቃት ከደረሰባት ከ3 ወር በኋላ በዚህ ወንጀለኛ ጥቃት የደረሰባቸው ተጠቂዎች 15 ደርሰዋል። ነገር ግን ፖሊሶች ምንም ፍንጭ እስካሁን አላገኙም። ምክንያቱም ይህ ወንጀለኛ ተራ ወንጀለኛ አልነበረም። ስለ ፖሊሶች ሁሉንም ጠንቅቆ ያውቅ ነበር። በአንድ ጋዜጣ ላይ ይህ ወንጀለኛ ወንድ ያለበት ቤት በመግባት ጥቃት አያደርስም የሚል ዜና ያወጣሉ። ይህ ጋዜጣ ከታተመ በኋላ ይህ ወንጀለኛ ያነባዋል። በ1977 ማርች 18 የ29 ዓመት ወጣት ሚስት በታሰረው ባሏ ፊት ትደፈራለች። ፖሊሶች የዚህ ከተማ ነዋሪዎች ፊት መግለጫ መስጠት ጀመሩ። ይህን ወንጀለኛ ካገኛችሁት ራሳችሁን ለመከላከል ግደሉት አሏቸው። በዚህ ስብሰባ ውስጥ አንድ ነዋሪ ከመቀመጫው ተነስቶ ይህ ወንጀለኛ ቤቴ ከገባ እገለዋለሁ፣ ቤተሰቤንም እጠብቃለሁ ይላል። በሜይ 17
ከዚህ ስብሰባ ከትንሽ ሳምንታት በኋላ ቤቴ ከመጣ ገለዋለሁ ያለው ሰውዬ ከሚስቱ ጋር ጥቃት ይደርስበታል። ይህም ማለት ይህ ወንጀለኛ በዚህ ስብሰባ ነበር ማለት ነው። ይህም ወንጀለኛ ያለውን ሰምቶ በእልህ አጥቅቶታል። ይህም ወንጀለኛ ታዋቂ የሚጠራበት ስም ነበረው። ሂስቴሪያ ሬፒስት ነበር ስሙ። በኖቬምበር ወር ላይ የ13 ዓመት ልጅ ከቤተሰቧ ጋር ነበር የምትኖረው። ይህችም ልጅ ስለዚህ ወንጀለኛ ብዙ ነገር ታውቃለች። ለብዙ ጊዜያትም ስለሱ የሚነገሩ ነገሮችን ትከታተል ነበር። እናም ስለዚህ ሰውዬ የሆነ ነገር ትረዳለች። ይህ ወንጀለኛ አንድ የሚያስደስተው ነገር አለ። እሱም የሰዎች ፍራቻ ነበር። ሰዎች ሲፈሩት በጣም ነበር ደስ የሚለው። ለዛም ነበር ወንጀል በሰራ ቁጥር ተጠቂዎቹን ያስፈራራቸው የነበረው። የዚች ልጅ እናት ለልጇ ሁልጊዜ እኔ አርጅቻለሁ፣ አንቺ ደግሞ ገና ልጅ ነሽ፣ ስለዚህ ይህ ወንጀለኛ እኛን አያጠቃንም ትላት ነበር። ነገር ግን ይህ ፍጹም ስህተት ነበር። በኖቬምበር 10 ጠዋት ላይ ይህች ልጅ ከእንቅልፏ ትነሳለች። እናም ያየችው ነገር በጣም ያስደነግጣታል። ይህች ልጅ ያየችው አንድ ፊቱ ላይ ጭንብል የለበሰ ሰው ነበር። እናም ያስፈራታል። በዚህ ጊዜ ይህች ልጅ እናቷም እንደታሰረች ይገባታል። እናም ራሷን ማጠንከር ጀመረች። እንደምትደፈርም አውቃ ነበር። እናም ድንገት ስለዚህ ወንጀለኛ የሆነ ነገር ታስታውሳለች። ይህ ወንጀለኛ የሚያስደስተው የሰዎች ፍራቻ ነበር። እናም ጠንከር በማለት ፍራቻዋን ትደብቃለች። ይህም ወንጀለኛ ይህች ሕፃን እየፈራችው እንዳልሆነ ሲያውቅ መሞት ትፈልጊያለሽ? እናትሽን እንድገላት አታድርጊኝ ይላታል። ይህችም ልጅ የፈለግከውን አድርግ፣ ምንም አይጨንቀኝም አለችው። ፖሊሶችም እንዳሉት ከሆነ ይህች ሕፃን በሕይወት የቆየችው ፍርሃቷን ስላላሳየችው ነው ብለዋል። የተጠቂዎችም ቁጥር አሁን 27 ደርሷል። በዲሴምበር 30 1979 ዶክተር ሮበርት ኦፈርማን እና ፍቅረኛው አሌክሳንድራ ይገደላሉ። በማርች 13 1980 ሌማን እና ቻርሊን ስሚዝ ይገደላሉ። በኦገስት 19 ኪት እና ፓትሪክ ይገደላሉ። በፌብራሪ 5 1981 ማኑዌላ ትገደላለች። በ1981 በጁላይ ወር ላይ ይህ ወንጀለኛ አንድ ቤት በመግባት ቼሪ ዶሚኒጎ እና ግሪግ ሳንቼዝን ቤታቸው ውስጥ ሕይወታቸውን ያጠፋል። ይህን ወንጀል ከፈጸመ በኋላ ለድፍን 5 ዓመት ማንንም ሳያጠቃ ተቀመጠ። ነገር ግን ከ5 ዓመት በኋላ በሜይ 4 1986 ጃኔል ክሩዝ የተባለችን ልጅ ሕይወት ያጠፋል። አሁን 1994 ነው። ማለትም ይህ ወንጀለኛ ሰውን ከገደለ ድፍን 8 ዓመትን አስቆጥሯል። ሁሉም ሰዎች ይህ ወንጀለኛ ሞቷል ብለው ማሰብ ጀመሩ። ነገር ግን ፖሊሶች ይህን ወንጀለኛ ለመያዝ ማጣራታቸውን አላቆሙም ነበር። የዚህ ወንጀለኛ አሻራ ምንም እንኳን ቢኖራቸው፣ ነገር ግን ይህ ወንጀለኛ ከዚህ በፊት ታስሮ ስለማያውቅ የወንጀለኞች የዲኤንኤ ማህደር ላይ ማግኘት ያቅታቸዋል። በ2018 ኤፕሪል ወር ላይ ማለትም ይህ ወንጀለኛ በፖሊሶችና በኤፍቢአይ መፈለግ ከተጀመረ 40 ዓመት አልፎታል። ከዚህ ሁሉ ዓመት በኋላ ፖል ሆልስ የተባለ መርማሪ የዚህን ወንጀለኛ ዲኤንኤ ውጤት በመልቀቅ ከሱ ጋር በዲኤንኤ የሚመሳሰልን ሰው ይፈልጋል። እናም ከዚህ ወንጀለኛ ዲኤንኤ ውጤት ጋር የሚመሳሰል ሰዎች መጡለት። ከእነሱም ሰዎች ውስጥ አንዱ ጆሴፍ ዲአንጂሎ የተባለ ጡረታ የወጣ ፖሊስ ነበር። በ1976 ክሪስ ከተጠቃችበት ቤት 7 ማይል ራቅ ብሎ ነበር የሚኖረው። በዚህ ጊዜ ፖል ይህን ለማረጋገጥ ጆሴፍን ይከታተላል። እናም ፖሊሶች የጆሴፍን ሶፍት ከጆሴፍ ቆሻሻ መጣያ ይወስዳሉ፣ ይመረምሩታልም።
እናም የጆሴፍ ዲኤንኤ ውጤት ከዚህ ወንጀለኛ ጋር አንድ አይነት እንደሆነ ደረሱበት። ይህ ወንጀለኛ ከ42 ዓመት በኋላ ማለትም 72 ዓመቱ ላይ ጆሴፍ ጄምስ ዲአንጅሎን ያስሩታል። እስከ ዛሬ ድረስ ይህ ወንጀለኛ ያልተያዘበት ምክንያት፣ እስካሁን ምንም ፍንጭ ያላስቀመጠበት ምክንያት ይህ ወንጀለኛ ፖሊስ ስለነበር ነው። ስለ ወንጀልና ስለ ፖሊሶች ብዙ እውቀት ስለነበረው ነው። በ1973 ነበር ጆሴፍ ዲአንጅሎ ፖሊስ የሚለውን ማዕረግ ያገኘው። ይህ ብቻ ሳይሆን የእነዚህን ሁሉ ተጠቂዎች ምርመራ የያዘው እሱ ነበር። አዎ፣ የራሱን ወንጀል እንደ መርማሪ ሆኖ ያጣራ የነበረው እሱ ነበር። ለዛም ነበር ማስረጃ ሊገኝ አልተቻለው። በ2020 ኦገስት 18 ይህ ፖሊስ ወንጀለኛ ፍርድ ቤት ቀረበ። ጥቃት የደረሰባቸው ሁሉ የሚያሳዝን ታሪካቸውን ተናገሩ። በኦገስት 21 ጆሴፍ ዲአንጅሎ የተከሰሰበትን ወንጀል አመነ። የሞት ቅጣት እንዳይቀጣም እስካሁን ያልተከሰሰበትን 160 ወንጀሎችን ተናዘዘ። አዎ 160 ወንጀሎች። እናም ከ42 ዓመታት በኋላ ይህ ወንጀለኛ የዕድሜ ልክ እስራት ተፈረደበት። ለእነዚህ አሳዛኝ ተጠቂዎችም እርስ በርስ የሚገናኙበትን ኔትወርክ ፈጠሩላቸው። እንደዚህ አይነት አስገራሚ የወንጀል ታሪኮችን መከታተል ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።